እንዴት አደርሽልኝ ሰላም ወይ አታናወራለን በኋላ እንገናኛለን ብሎ ቴክስት አደረገ ማለት በቃ ቀንሽ በርቱ ማል ማለት ነው። ትንሽ ነገር ኮምፕሊመንት ሲደረጉ የሚደሰቱ ሰዎች ማለት ነው። ዛሬ በጣም አብሮብሻል የሚል ኮምፕሊመንት ቀኑን ሙሉ ደስተኛ አድርጎ እንድትውል የሚያደርጋት አይነት ሴት ማለት ነው። ለወንድም ቢሆን እንደዛ በቃ አንተ ጎበዝ ነህ ጀግና ነህ ካልሽው ለሱ ትልቅ የፍቅር መግለጫ ነው የተደረገለት እዛ ጋር በቃ ጋዜጠኛ ምናምን ተጣርቶ ማይክ ተዘጋጅቶ እንደተደረገ መግለጫ ቁጥር ይሄ words of affirmation በሰዎች ስሜት ውስጥ ገብቶ ስራን የሚሰራ ቃልን በመላክና በመቀበል የሚከናወን ነው። ስለዚህ ሚስትህን ኮምፕሊመንት ስታደርጋት ስታደንቃት ቴክስት ስታደርግላት ሊሆን ይችላል። አንዳንዴ ረጅም ቴክስት ጽፈ ስሜትን ስትገልጽላት ሊሆን ይችላል። በጣም ፊልም ታረጋግና ሴንስ የምታደርገው ከሆነ ይሄን ነገር የምትደሰትበት ከሆነ የፍቅር ቋንቋ words of affirmation ነው። ከዚህ በተቃራኒ እኔ በቃ ማሪ ውዴ ምናምን ወድሻለሁ አፈቅርሻለሁ ሲባል የሆነ ሽክክምና ይለኛል የሚሉ ሰዎች ገጥሟቸው አቁ እንደዚህ አይነት ሰዎች words of affirmation ወይም ይሄ የቃላት የፍቅር መግለጽ ጉዳያቸው አይደለም። ምንም ሴንስ አይሰጣቸው። በቃ አንድ ሰው እንደሚወዳት እንደሚያፈቅራት ምናምን ሲነግራት ሁላ በቃ የሆነ አባጨጓሬ እንደሚሄድበት ሰው ሊሸክካት ምናምን ይችላል። የለም በቃ ሼም ይዞ ሰው አለ በቃ ውዴ ምናምን ማለት ለኔም ይገብደኛል። አንዳንዱ ቃል እርግጥ ግን ጊዜና ታይም ይኖረዋል አይደል? አሁን ፍቅረኛ ያኖራቸው አፈቅርሃለሁ አፈቅርሻለሁ ምናምን ሲባል እዚህም እንደዛው ነው ልትባሉ ትችላላችሁ። በቃ አፈቅርሃለሁ አፈቅርሻለሁ የሚለውን ቃል ለማውጣት በጣም የሚቸገሩ ሰዎች አሉ። በቃ ሪሌሽንሺፕ ውስጥ እኮ ግን ናቸው። ሶ ይሄ የፍቅር ቋንቋ ያለው ሰው ከናንተ ጋር ሆኖ እናንተ የኔ ፍቅር ምናምን ማሬ ምናምን መባባል ማትወዱ ከሆነ ያ ሰው ግን የሚወድ ከሆነ ተላልፋችኋል ማለት ነው። አትግባቡ። አንደኛችሁ ስፓኒሽ አንደኛችሁ በቃ ሌላ ቋንቋ ነው የምታወሩት ማለት ነው። ስለዚህ የፍቅር ቋንቋችሁን መረዳትና የዛ ሰውን ቋንቋ መረዳት አስፈላጊ ነው አላልኩም ቅድም? የሚያስፈልግበት ምክንያት ስሜታችሁን በደንብ እንድትገልጹና ያ ሰው ደግሞ እንዲረዳችሁ ነው፣ የሰውንም ስሜት እንድትረዱ ነው ብያለሁ። ስለዚህ አንተ ፍቅርህን ኤክስፕረስ ማድረግ ቴክስት ማድረግ ማደናነቅ ትወዳለህ። እሷ ደግሞ ጭራሽ ካልፈጠረባት ችግር አለ። አንቺ ማድነቅ ትወጃለሽ፣ እሱ ጭራሽ አምሮብሻል እንኳን ብሎ ማያቅ ከሆነ በቃ እሱ የፍቅር ቋንቋ አይደለም። ይሄንን ተረዳርታችሁ መሃል ላይ መምጣት ወይ አንቺን ቋንቋ እንዲናገር ማድረግ አለብሽ ወይ አንቺ እሱን ቋንቋ መናገር መቻል አለብሽ። አለዛ አትግባቡ። ስለዚህ ፍቅራችሁን በቃላት መግለጽ ላይ ጎበዝ የሆናችሁ ሰዎች እንደምትወዱት ያንን ሰው እንደምታፈቅሩት ያንን ሰው ለዛ ሰው ያላችሁን ነገር ስትነግሩት እናንተ ራሱ ጥሩ ስሜት የሚሰማችሁ ከሆነ እናንተ የዚህ የፍቅር ቋንቋ ተናጋሪ ናችሁ ማለት ይቻላል። ሁለተኛው ኳሊቲ ታይም ነው። ጥሩ የሆነ ጊዜ በማሳለፍ ፍቅርን የሚቀባበሉ ሰዎች። ኳሊቲ ታይም የፍቅር ቋንቋው ከሆነ ሰው ጋር ቁጭ ብላችሁ ስልክ መንካት አይቻልም። በቃ እሱ ያወራ ወይም እሷ ያወራች ሌላ ነገር ማሰብ እንዲመመሰጥ ማለት አይቻልም። በቃ እነሱ ኳሊቲ ታይም ነው የሚፈልጉት። ከስራቸው ከግርግሩ ከምናምን ውጪ ሆነው ከናንተ ጋር ጊዜ ለማሳለፍ ነው የተገናኙት። የናንተን 100% አቴንሽን ይፈልጋሉ። ስለዚህ ኳሊቲ ታይም የፍቅር ቋንቋቸው የሆኑ ሰዎች ከሆነ ከናንተ ጋር ያሉት ስልክ መንካት፣ አጠገባቸው ሆናችሁ ላፕቶፕ መነካካት፣ እነሱ ቁጭ ብለው እናንተ የሆነ ቲቪ ሾው ማየት የሆነ ኳስ ማየት አይቻልም። በቃ እዛ ጋር ናችሁ የነሱ ናችሁ እስከምትለያዩ ድረስ። በስልክ ከማውራት ይልቅ 2 ደቂቃ ተያይቶ ተቃቅፎ ቻው መባባል የሚመርጡ ሰዎች አሉ። በቃ ከጓደኛ ከቤተሰብ ጋር ተሰብስቦ 1 ሳምንት ከማሳለፍ በጋራ ከናንተ ጋር ብቻ ሆነው ለ1 ሰዓት ጸጥ ብለው ማሳለፍ ይፈልጉ ሰዎች አሉ። ምናልባት የሚያወሩት ነገር የላቸውም፣ ምናልባት ከናንተ ጋር የሚያደርጉት አክቲቪቲ ላይኖራቸው ይችላል። ግን እናንተን ከጎናቸው ማድረግ የሚፈልጉ